ክቡራትና ክቡራን በዓለም ዙሪያ የምትገኙ የጣና ዴሊ ቤተሰቦች እንደምን ዋላችሁ? እያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ይድረሳችሁ እያልን የሰኔ 12 ቀን 2018 ዓ.ም የጣና ዴሊ ዜናችን ርዕሶቹን በማስቀደም እናስደምጣችኋለን። በኢትዮጵያ በተለይም በከተሞች ዳርቻ አካባቢ የሚገኙ ባለመሬቶችና አርብቶ አደሮች የመሬት ባለቤትነት ዋስትና እያጡ መሆኑን የሚያመላክት ጥናት በአንድ ተቋም አዲስ ጥናት ተጋልጧል። ጥናቱ ችግሩን ከአስተዳደራዊ ጉድለቶች ጋር ሲያያይዝ፣ ምሁራን ደግሞ ህገ መንግስታዊ መሰረቱን በጥያቄ ላይ ጥለውታል። ይደመጣል። በአሜሪካ የቪዛ ክልከላ የተጣለበት ህወሓት ጦሩን ማስጠጋቱ ተሰምቷል። በየትኛው ቀጠና ነው የህወሓት ጦር የተጠጋው? ይደመጣል። አስሩን ብቻ ለመጨረሻው ምክክር መርጠናል በሚል የተገለጸውን የምክክር ኮሚሽን ውሳኔ የብልጽግናው የምክክር ኮሚሽን አስሩን ብቻ ለመጨረሻው ምክክር መርጠናል ብሏል። ከተሰበሰቡ 2000 አጀንዳዎች ውስጥ በሚቀርቡት ዋና ዋና ነጥቦች ላይ ኮሚሽኑ የሰጠውን ዝርዝር ሐሳብ በዜናችን ይዘነዋል። ክቡራትና ክቡራን ሌሎችም ዓለም አቀፍ ጉዳዮችን ይዘናል። እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። መሬት አለኝ ማለት ከንቱ ሆኗል። በኢትዮጵያ በተለይም በከተሞች ዳርቻ አካባቢ የሚገኙ ባለሀብቶችና አርብቶ አደሮች የህይወታቸው መሰረት የሆነው መሬት በስርዓቱ በሚፈጸምባቸው ንጥቂያ የመሬት ባለቤት የመሆናቸው ዋስትና ማጣቱን አንድ ጥናት አጋለጠም። ጥናቱን ያጋለጠው ተቋም የችግሩ ምንጭ ለአስተዳደራዊ ጉድለቶች ሲሰጠው፣ ምሁራን በበኩላቸው የችግሩ ምንጭ ህገ መንግስቱ መሆኑን ተናግረዋል። በከተማ አካባቢ እንዲሁም አርብቶ አደሮች ላይ የመሬት ባለቤትነት ስሜት እየቀነሰ እየሄደና በተለያዩ አካላቶች የመሬት መብታቸው እየተነጠቀ መሆኑን በመሬት መብት ተጠቃሚነት ላይ የሚሰራው ላንድ ፎር ላይፍ ኢትዮጵያ የተሰኘ ሀገር በቀል ድርጅት አስታወቀ። ድርጅቱ በከተማ አካባቢ ያሉ የመሬት ባለቤቶች በሙሉ ልብ በተቋሙ አገላለጽ አፋቸውን አውጥተው መሬት አለን ማለት አይችሉም ሲል የገለጸ ሲሆን፣ መንግስት በእነዚህ አካባቢ የሚወስዳቸው እርምጃዎች ነጻ የመሬት ህጉን የሚጥሱ ናቸው ብለዋል። ይህን ያለው በትናንትናው ዕለት በአዲስ አበባ ከመገናኛ ብዙሃን ባለሙያዎች ጋር በመሬት አስተዳደር ዙሪያ ውይይት ባካሄደበት ወቅት ነው። አሁን በመላ ሀገሪቱ አረንጓዴ የሚባለው ደብተርን ወደ ሰርቲፊኬት በመቀየር የመሬት ባለቤቶች ይህንን በመያዝ ላይ ቢሆኑም በከተማ በገጠር እንዲሁም አርብቶ አደር በሚኖርባቸው አካባቢዎች ህጉን መሰረት ያደረገው መብታቸው ድርጅቱ ሲቀጥል በማን ይጣሳል ለሚለው አመራሮች፣ ባለሀብቶችና ኢንቨስተሮች መሆኑን አስረድቷል። የከተማ መሬት ላይ ቀጥተኛ የመሬት መብት ጥሰት ይፈጸማል ብለዋል። የድርጅቱ ዋና ስራ አስኪያጅ ፍቅሩ ታከለ እንደገለጹት ከሆነ የመሬት መብት ጉዳይ በሰፊው ሊሰራበት እንደሚገባ እና በህጉ ማዕቀፍ ስር ያሉት ህጎች መከበር እንዳለባቸው አስተውለዋል። የድርጅቱ ዋና ስራ አስኪያጅ ፍቅሩ ታከለ እንደገለጹት ከሆነ የመሬት መብት ጉዳይ በሰፊው ሊሰራበት የሚገባ እንደሆነና በህጉ ማዕቀፍ ስር ያሉት ህጎች መከበር እንዳለባቸው አንስተዋል። ከዚህ በተጨማሪም የመሬት መብት ጉዳይ ላይ ህገወጥ የመሬት ወረራና የባንክ ብድር ማጭበርበር ሁሉ እንዳለ አንስተዋል። ማንነታቸው በግልጽ የማይታወቁ የተባሉ አካላት መሬትን በብቸኛ ትዕዛዝ በመውሰድ አጥረው ህንፃዎችን እየገነቡና እያለሙ ይገኛሉ ያሉ ሲሆን፣ ማህበረሰቡ መሬቱን የወሰደው መንግስት ነው ወይስ ባለሀብት ብሎ ሲጠይቅ ግልጽ ምላሽ የሚሰጥ የለም ብሏል። በዚህ ጉዳይ አስተያየታቸውን የሚሰጡ ምሁራን በበኩላቸው የችግሩ መነሻ ህገ መንግስቱ መሆኑን ይናገራሉ። ምሁራኑ ሀሳባቸውን ሲቀጥሉም በህገ መንግስቱ መሬት የመንግስትና የህዝብ ነው ይላል። ለምን የግለሰቦች እንደማይሆን ሲጠየቅ የአርሶ አደሩን ንቃተ ህሊና ስላላደገ ባለሀብት መሬቱን በመናኛ ገንዘብ ይነጥቀውና ድሃ ያደርገዋል። የመሬት ህጉን ወደ ግል የምናዞረው በመቃብራችን ላይ ነው እያለ መንግስት የሚናገረው ለዚህ አስቦ ሳይሆን ህጉን ተጠቅሞ ህዝብን ከመሬቱና ከርስቱ እየነጠቀ ለማፈናቀል እንዲያመቸው ነው። አሁን በተቋሙ ተጠንቶ የቀረበው ችግርም ዋና ምክንያቱ ህጉ ነው በማለት ይከራከራሉ። የይዞታ ማረጋገጫን ለባንክ ማስያዣነት መጠቀም አለ ያለ ሲሆን፣ ወራሪዎቹ መሬቱን ከወሰዱ በኋላ የመሬቱን ሰርቲፊኬት ማረጋገጫ ተጠቅመው ከባንክ ከፍተኛ የብድር ገንዘብ እያወጡበት ይገኛል ብለዋል። እንዲህ አይነት ጉዳዮች ጥልቅ የሆነ ምርመራ ያስፈልገዋልም ይላሉ። በአዲስ አበባ ዙሪያ ያሉ ተፈናቃዮች ህይወት የዕለት ተዕለት ኑሮ እየተበላሸ እንደሚገኝ ያመላከተው ተቋሙ በዚህም በርካታ ችግሮችን እየተጋፈጡ ያሉ በመሆናቸው ትኩረት እንደሚሹ አጽንኦት ሰጥተዋል። አርብቶ አደሮቹ በባህሪያቸው ወቅትን ጠብቀው ከቦታ ቦታ የሚንቀሳቀሱ ቢሆንም አሁን ላይ መሬታቸው በተለያዩ አካላት በመያዙ ምክንያት በነጻነት የመንቀሳቀስ መብታቸውን አጥተዋል ብለዋል። በሌላ በኩል ደግሞ አርብቶ አደሮቹ መሬታቸው እየተወሰደባቸው በመሆኑ ከብቶቻቸውን ወዴት አውጥተው እንደሚያሰማሩ ትልቅ ስጋት ላይ ወድቀዋል ያለ ሲሆን፣ ወዴት ነው የምንወጣው የሚል ስጋት አለባቸው ብለዋል። ማህበረሰቡ ህጋዊ የሆነ የመሬት ባለቤትነት ማረጋገጫ ሰርቲፊኬት ያለው ቢሆንም ህጉ እየተጣሰ ማህበረሰቡ ከመሬት እየተገፋ ይገኛል ሲል አስታውቋል። ድርጅቱ አክሎም በቦረና አካባቢ ያደረገውን ቅኝት እንደ ምሳሌ በመጥቀስ ቀደም ሲል በአካባቢው የነበሩ የዱር እንስሳት አንበሳና ሌሎችም በተለያዩ ምክንያቶች ቀስ በቀስ ወደ ኬንያ እንደተሰደዱ ሁሉ አርብቶ አደሮቹ መሬታቸውን ሙሉ በሙሉ ካጡ
ቀጣዩ የእነሱ ጣፈንታ ወደ ሌላ ቦታ መሰደድ ሊሆን እንደሚችል ሽማግሌዎች ነገሩን ሲል አስታውቋል። ሌላው ለመሬት መብት መጣስ ዋነኛ ምክንያት የሆነው ደግሞ የሕግ የበላይነትና የአፈጻጸም ክፍተት ነው ተብሏል። ሕጉ እያለ ተግባራዊ አለመሆኑ አንዱ ሲሆን በሀገሪቱ ሕገ መንግስት አዋጆችና ደንቦች ውስጥ መብቶች በሕግ ማዕቀፉ ውስጥ በግልጽ የተቀመጡ ቢሆንም በተግባር ላይ ግን ትልቅ ክፍተት አለ ሲል አስታውቋል። የአሰራር ግልጽነት ማጣት አንዱ ነው ያለው ድርጅቱ የመሬት አስተዳደሩና ይዞታዎችን የመስጠት ሂደት ግልጽነት የጎደለውና የተድበሰበሰ አሰራር የበዛበት ነው ብለዋል። ህወሓት ጦሩን አስጠጋ። ደብረ ጽዮን ገብረ ሚካኤል ደግሞ ቀጭን ትዕዛዝ ሰጥተዋል። በወልቃይት የተጠበቀው ኃይል በወሎ ራያ በኩል እንዲገፋ ታዟል። የአገው ሸንጎ ቀድሞውንም ተሻግሮ ዋግን በቁጥጥር ስር አውሏል። ጦርነቱ እንደሚጀምር የአሜሪካ የደህንነት መስሪያ ቤት የሆነው ሲአይኤ ከ2 ቀናት በፊት አረጋግጦ ነበር። በዚህም በህወሓት ጦር መሪዎችና ቤተሰቦቻቸው ላይ ማዕቀብ መጣሉን በትናንትናው ዕለት በውጭ ጉዳይ በኩል ባወጣም ይፋዊ መግለጫ ተመልክተናል። ህወሓት ጦርነቱን ከትግራይ ክልል በማውጣት በአማራ ክልል ለማድረግ ወስኗል። $400 ሚሊዮን ገዛውት ያለው የድሮን መቃወሚያ የከሸፈበት ህወሓት የድሮን ጥቃት በመፍራት ሰራዊቱ ረዥም መንገድ በእግሩ እንዲጓዝ ትዕዛዝ ወርዷል ነው የተባለው። ጦርነቱ ከዚህ በፊት ከጨረሰው 600,000 በላይ ሞት አደገኛ እንደሚሆን አሜሪካ ባወጣችው መግለጫ ተመልክተናል። የአማራ ክልል ብልጽግና ምስለን የመንግስት እስካሁን ስለ ጉዳዩ ያለምንም ነገር የለም። ሙፈር ቀንበሩን አስጥሎ ገበሬውን በቀናብል እያማለለም ያለምንም ስልጠና በሚኒሻ ስም ጦርነት ውስጥ እየማገደ የሚገኘው የክልሉ ብአዴን ብልጽግና በድንበር ወረራ ላይ ያወጣው አቋም ሆነ መግለጫ የለም። ይሁን እንጂ የህወሓት ታጣቂዎች ባለማጣ በኩል ወደ ወሎ መስመር በእግር ጉዞ እንዲያደርጉ ትዕዛዝ መተላለፉን ጣና ዴይሊ ሰምታለች። ታጣቂዎቹ ጉዟቸውን ያደረጉት ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ መሆኑ ወታደራዊ ትንታኔ የሚያስፈልገው ጉዳይ ነው ሲሉ የጣና ዴይሊ ተንታኞች ይገልጻሉ። እንደ ጣና ዴይሊ ተንታኞች ከሆነ ግጭቱ በወሎ መስመር ላይ ለማተኮር የተደረገው ምናልባትም በወልቃይት በኩል ያለው የብልጽግና ኃይል ለማሳሳትና በራያ በኩል በጦርነት ሊሳተፍ የሚችሉ ኃይሎች በርካታ በመሆናቸው ትርምሱን ለመጠቀም የታሰበ እቅድ እንደሆነ ተንታኞቹ ጠቁመዋል። በተሽከርካሪ መጓዝ የሚያስከትለውን ከፍተኛ የድሮን አደጋ ለመቀነስና ጥንቃቄ ሲባል ታጣቂዎች በእግር እንዲንቀሳቀሱ መታዘዙንም የውስጥ ምንጮች ገልጸዋል። በተለይ አርሚ 15 የተባለው የጦር ክንፍ በእግር ጉዞ እንዲያደርግ ነው የታዘዘው ተብሏል። አሜሪካ ትናንት በሰሜን ኢትዮጵያ እንዲሁም በመላው ቀጠና ያለውን የሰላምና ደህንነት አደጋ ላይ የጣለው ህወሓት ነው በማለት በህወሓት አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ መጣሏን መዘገቡ ይታወሳል። ህወሓት ግን የብልጽግናው መንግስት የጦርነት ነጋሪት እየጎሰመ ነው ሲል በይፋ ከሷል። የብልጽግናው መንግስት በትግራይ የተለያዩ አካባቢዎች የድሮን ጥቃት መፈጸሙን፣ ሰራዊቱ ማስጠጋቱንና በትግራይ ህዝብ ላይ ከበባ መፈጸሙን አዲስ ስታንዳርድ ይዞት የወጣው መረጃ ያመለክታል። በሌላ በኩል የብልጽግና ደጋፊና የቀድሞው የህወሓት መስራችና ሊቀመንበር የነበሩት ዶክተር አረጋዊ በርሄም ለመንግስት መገናኛ ብዙሃን ኢዜአ በሰጡት መግለጫ ህወሓት የሰጠውን የሰላም እድል ራሱ በህገወጥ መንገድ መልሶ ለማደራጀትና የሰላም ስምምነቱን ለማደናቀፍ እየተጠቀመበት ነው ሲልም ወንጅሏል። ህወሓት ጦርነቱን በዚህ ክረምት ለማካሄድ በማሰቡ ምክንያት ትምህርት ቤቶች ቀድመው እንዲዘጉ መደረጉም፣ በትግራይ ክልል ከፍተኛ የበጀት ቀውስ በመኖሩ ምክንያት የትግራይ መምህራን ማህበር አባላት ለወራት ደግሞ ደሞዝ አለማግኘታቸው ለከፋ ችግር መጋለጣቸው፣ የብልጽግናው መንግስት ጣልቃ እንዲገባ መጠየቃቸው ደግሞ ህወሓት በትግራይ ህዝብ ዘንድ ቅቡልነት ማጣቱን ያሳያል ተብሏል። የትግራይ ህዝብ በፈቃዱ ከዳር እስከ ዳር ዘምቶ ባደረገው ጦርነት ምክንያት ከ600,000 በላይ ትግራውያን ማለቃቸውን በመረዳት ምክንያት በዚህ ጦርነት የመሳተፍ ፍላጎት በማጣታቸው ህወሓት በገፍ ማፈስ መጀመሩን መዘገባችን ይታወሳል። በዚህም በርካታ ወጣቶች ከሌሉ ለቀው እየተሰደዱ እንደሆነ የትናንትናው የአሜሪካ መግለጫ ይጠቁማል። ህወሓት ለፖለቲካ ፍጆታ የሚጠቀምባቸው በተለይም በህጻጽ መጠለያ ጣቢያ የሚገኙ የትግራይ ተፈናቃዮች በምግብና በመድኃኒት እጥረት ምክንያት ለከፋ ረሃብና በሽታ መጋለጣቸውን፣ የሟቾች ቁጥሩም እጅግ እየጨመረ መሆኑን ዶቼ ቬለና ኢትዮጵያ ኢንሳይደር ይዘውት የወጡት ዘገባ ያመለክታል። አስሩን ብቻ ለመጨረሻው ምክክር መርጠናል። ፕሮፌሰር መስፍን የብልጽግናው ሊቀመንበር ያደራጁትና በሳቸው መልካም ፈቃድ ብቻ ይንቀሳቀሳል እየተባለ የሚወቀሰው የምክክር ኮሚሽኑ የመጨረሻ የምክክር አጀንዳዎችን መለየቱን አስታወቀም።
2000 አጀንዳዎችን ሰብስቦ የነበረ ቢሆንም 1990ዎቹ የሚረቡ ባለመሆናቸው ለመጨረሻው ዙር የሚቀርቡ አይደለም ብሏል። የብልጽግናው ምክክር ኮሚሽን ሰብሳቢው ፕሮፌሰር መስፍን አርያ በጉዳዩ ዙሪያ በሰጡት መግለጫ ከቀረቡት 2000 አጀንዳዎች ውስጥ ለምክክር የሚቀርቡት 10 አጀንዳዎች ብቻ መሆናቸውን ተናግረዋል። ዋና ኮሚሽነሩ በትናንትናው ዕለት በተጀመረው የአመቻቾች ስልጠና ማስጀመሪያ መርሃ ግብር ላይ በሰጡት አስተያየት እንደተናገሩት በሐምሌው ሀገራዊ ጉባኤ ላይ የሚቀርቡት እነዚህ 10 አጀንዳዎች አለመግባባትን የፈጠሩ፣ ለጦርነትና ለግጭት የገፋፉ እንዲሁም የግድ መግባባት ሊደረስባቸው የሚገቡ ናቸው ብለዋል። የቀረቡት አጀንዳዎች እጅግ ሰፊ በመሆናቸው ምክንያት በጥንቃቄ የተመረጡ መሆናቸውን ጠቁመው አብዛኞቹ በማንነትና በድንበር ወሰን ላይ ያተኮሩ እንዲሁም በኢትዮጵያ የሀገረ መንግስት ምስረታና ግንባታ ሂደት ውስጥ ሲከማቹ የመጡ መሆናቸውን ገልጸዋል። በዚህ ምክንያት የምክክሩ የመጀመሪያዎቹ ሂደቶች ስሜታዊ መሆናቸው እንደማይቀር የጠቆሙ ፕሮፌሰር መስፍን የምክክሩ ዋና መዳረሻ ከስሜታዊነት በየደረጃው እየተላቀቅን በመሄድ በምክንያታዊነት ላይ ተመስርተን በመወያየት ወደ መግባባት መድረስ ነው ብለዋል። ኮሚሽኑ ለምክክር ጉባኤው የሚሆኑ 192 አማካሪዎችን መርጦ እያሰለጠነ መሆኑን የገለጹት ዋና ኮሚሽነሩ ከመላ ሀገሪቱ የተውጣጡ 4000 ገዳማ ኢትዮጵያውያን በሐምሌው ጉባኤ ላይ እንደሚሳተፉ አስታውቀዋል። እነዚህ ተሳታፊዎች በ500 ቦታዎች ተከፋፍለውና በ8 ትልልቅ ጉባኤዎች ተደራጅተው ለምክክር የሚዘጋጁበትን ሂደት የማመቻቸትና የማቀላጠፍ ስራ የሚሰሩትም አሁን ስልጠና ላይ ያሉት 192ቱ አመቻቾች መሆናቸውን ተናግረዋል። የአመቻቾቹ ስልጠና ለተከታታይ 7 ቀናት የሚቆይ መሆኑንም ታውቋል። ፕሮፌሰር መስፍን አስተያየታቸውን ሲቀጥሉም በምክክር ጉባኤው የሚሳተፉ ኢትዮጵያውያን ቁጥር ከፍተኛ በመሆኑ በዓለም ላይ የመጀመሪያው ነው። ቁም ነገሩ ግን ምክክሩ ምን ያህል ውጤታማ ይሆናል የሚለው ላይ ነው ሲሉም ተደምጠዋል። በሀሳብ ፍጭት ሂደት ውስጥ ስሜታዊነት አይሎ ሊመጣ የተወሰኑ ግጭቶች ሊከሰቱና የሀሳብ ቅርቃር ሊፈጠር እንደሚችል በመጠቆም ይህንን ለመፍታት ቅድመ ዝግጅት እየተደረገ መሆኑን ገልጸዋል። በነፍጥ የሚመጣ ምንም አይነት ዘላቂ ለውጥ የለም ሲሉ የተናገሩት የብልጽግናው ሹም ሆኖም አገሪቱን ወደ ነፍጥ ትግል ያመራ ስርዓት ለምክክር በሚቀርቡ አጀንዳዎች ላይ አይነክ ብሎ የሰጣቸው ማሳሰቢያ መኖሩን በትናንቱ ማብራሪያቸው ተናግረዋል። የብልጽግናው ሊቀመንበር የምክክር ኮሚሽኑን የስራ ስምሪት በሰጡበት ወቅት የህገ መንግስት ማሻሻል፣ የብሔር ፌዴራል ስርዓቱ አወቃቀርና ሌሎች መሰረታዊ ጉዳዮች በአጀንዳነት እንዳትቀበሉ ብለው ማሳሰቢያ መስጠታቸው አይዘነጋም። አሜሪካና እስራኤል ወደ ቀዝቃዛው ጦርነት ውስጥ ገቡ። የዘመናት የልብ ወዳጆች ቃላትን መወራወር ጀመሩ። ስምምነቱ በኢራንና በእስራኤል ተቃውሞ ገጥሞታል። የአሜሪካው ምክትል ፕሬዝዳንት ደግሞ እየተከላከሉ ይገኛሉ። ጄዲ ቫንስ በቀጥታ እስራኤልንም አስጠንቅቀዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በአሜሪካና በእስራኤል በኩል ከኢራን ጋር የነበረውን ጦርነት ለማቆም የተደረገውን የመግባቢያ ስምምነት አጥብቀው በመከላከል ላይ ይገኛሉ። ይህ ስምምነት በአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ፕሬዝዳንት ፔዜሽኪያን መካከል የተፈረመ ሲሆን ከተቃዋሚ የዲሞክራት ፓርቲም ሆነ ከራሳቸው ሪፐብሊካን አባላት ከፍተኛ ትችትን እያስተናገደ ይገኛል። ይሁን እንጂ በዛሬው ሌሊት ዘ ኒውዮርክ ታይምስ ላይ በታተመው ቃለ ምልልስ ምክትል ፕሬዝዳንት ቫንስ እጅግ የከረረ ትችታቸውን የሰነዘሩት ዋሽንግተን ጦርነቱን እንድትቀጥል ግፊት እያደረጉ ባሉ የእስራኤል መሪዎች ላይ ነው። ቫንስ በተለይም እንደ ቤዛሌል ስሞትሪችና ኢታማር ቤን ጊቭር ያሉትን አክራሪ ቀኝ ዘመም የእስራኤል ሚኒስትሮች ትችትን በማንሳት ጠንከር ያለ ምላሽ ሰጥተዋል። ለእነሱ የሚሰጠው ምላሽ ትክክለኛው እቅዳቸው ምንድን ነው? የ9 ሚሊዮን ህዝብ ሀገር ነችው። ያጋጠማቸውን የብሔራዊ ደህንነት ችግር ሁሉ በመግደል ብቻ መፍታት አትችሉም ሲሉ ተናግረዋል። በተጨማሪም ቫንስ እስራኤል የድርድር ሂደቱን ግቡን እስኪመታ ድረስ እድል እንድትሰጥና ረዥም ጊዜ ለእስራኤል መንግስት አስደናቂ አጋር ለነበረችው አሜሪካ የተወሰነ እውቅናና ክብር እንድትሰጥም ጥሪ አቅርበዋል። ይህ የቫንስ መግለጫ የትራምፕ አስተዳደር በቅርብ ጊዜ ወዲህ በእስራኤል ላይ እያሳየ ያለውን ያልተለመደና የከረረ ፖለቲካዊ ቃና አካል ነው ተብሏል። እስራኤል በደቡብ ሊባኖስ እያካሄደች ያለውን ወረራና ወታደራዊ ዘመቻ ከኢራን ጋር የተደረገውን ዘላቂ የሰላም ስምምነት ሊያደናቅፍ የሚችል ስጋት ፈጥሯል ነው የተባለው። በፈረንሳይ በተካሄደ የቡድን 7 ጉባኤ ላይ ፕሬዝዳንት ትራምፕ የእስራኤልን የጦርነት አካሄድም ክፉኛ ተችተዋል። ይህ ከፍተኛ የሲቪል እልቂት የሚያስተናግድ እርምጃ ነው ብለዋል። ሂዝቡላህን በመውጋት ሂደት ውስጥ እስራኤል ጥንቃቄ እንድታደርግ ማሳስበዋል። በጣም ብዙ ሰዎች ተገድለዋል። አንድ ሰው በፈለጋችሁ ቁጥር የሰዎችን አፓርታማ ማፍረስ አይጠበቅባችሁም፣ ምክንያቱም በእነዚህ አፓርታማዎች ብዙ ሰዎች አሉ። ሁሉም ደግሞ ሂዝቡላህ አይደሉም ሲል ነው ትራምፕ የተናገሩት። ምክትል ፕሬዝዳንት ቫንስ
ቫንስ በሰጡት ጋዜጣዊ መግለጫ የስምምነቱ ጠቀሜታ አብራርተዋል። ስምምነቱ የሆርሙዝ ባህረ ሰላጤ ክፍት የሚያደርግ አሜሪካ በኢራን ወደቦች ላይ ጥላ የነበረውን የባህር ላይ እገዳ የሚያነሳና በሊባኖስ ጨምሮ በሁሉም ግንባሮች ላይ የሚደረገውን ጦርነት የሚያስቆም ነው ሲሉ ነው የተናገሩት። ሆኖም በርካታ ዲሞክራቶችና ጥቂት ሪፐብሊካኖች ይህ የመጀመሪያ ደረጃ ስምምነት ኢራንን የሚጠቅም መሆኑንና ጦርነቱ ከዚህ ቀደም የነበረው የዲፕሎማሲ መንገዶች ሊገኙ ከሚችሉ ድርድሮች የዘለለ ትርጉም ያለው ውጤት እንዳላመጣ ይተቻሉ። ይህን ተከትሎ ቫንስ አሁንም ያልተፈቱ ጉዳዮች መኖራቸውን ቢያምኑም የትራምፕ አስተዳደር የገባበትን ጦርነት ለአሜሪካ እጅግ ምቹ ሁኔታ መፍጠሩን ይከራከራሉ። የኢራን የኒውክሌር አቅም ማዳከም መደበኛ ወታደራዊ ኃይሏን ወደ ኋላ መመለሱና ኢኮኖሚያቸውን ማንኮታኮቱን ገልጸዋል። በሳምንቱ መጨረሻ ሊጀመር የሚችለው ድርድር ውጤት ምንም ይሁን ምን ጦርነቱ እንደ ድል ነው የሚቆጠረው። ኢራናውያን ባህሪያቸውን ካልቀየሩ ወታደራዊና የኒውክሌር ፕሮግራማቸው እንዲወድም ይደረጋል ብለዋል። ባህሪያቸውን ከቀየሩ ግን ከመካከለኛው ምስራቅ ጋር አዲስ የለውጥ ግንኙነት ይኖራቸዋል። ይህም የትኛውንም መንገድ ቢመርጡ ለአሜሪካ ሕዝብና ለፕሬዝዳንት ትራምፕ ትልቅ ድል ነው ሲሉ ነው የተደመጡት። ዘገባው እንደሚያትተው ይህ ስምምነት ኢራን ላይ ተጥሎ የነበረው የኒውክሌር ማብላሪያ ማዕቀቦች ወዲያውኑ የሚያነሳ ነው። በተጨማሪም አሜሪካ የቀጠናው አጋሮቿ ከ300 ቢሊዮን ዶላር የመልሶ ግንባታ ፈንድ ለማቋቋም የታገዱ የኢራን ንብረቶች ለማስለቀቅና ቀሪ ማዕቀቦችን ለማንሳት ቃል ገብተዋል። ኢራን በበኩሏ ከፍተኛ ማበልጸግ የተደረገውን የዩራኒየም ክምችት ባለበት ቦታ ለማሟሟት የተስማማች ቢሆንም የኢራን የኒውክሌር ፕሮግራም የረዥም ጊዜ ጣፈንታ ለቀጣይ የ60 ቀናት ድርድሮች እንዲቆይም ተደርጓል። ቫንስ ማዕቀቦችና የታገዱ ገንዘቦች እንደማስፈራሪያ ወይም ማግባቢያ በመጠቀም ኢራን የቁጥጥር ስርዓቷን እንደምትቀበል እምነታቸውን ገልጸዋል። የሚያስገርመው ሌላ ጉዳይ የመግባቢያ ስምምነቱ ስለ ኢራን የባላስቲክ ጦር መሳሪያ ፕሮግራምና በቀጠናው ለምታስታጥቃቸው ተወካይ ታጣቂዎች የሚሰጠውን ድጋፍ በተመለከተ ምንም የሚለው ነገር የለም። ይህ ደግሞ እስራኤልም ሆነ በአሜሪካ ላሉ የኢራን ተቃዋሚዎች ትልቁ የራስ ምታት ነው። ፕሬዝዳንት ትራምፕ ረቡዕ ዕለት እንዳደረጉት ንግግር ከሆነ ምክትል ፕሬዝዳንቱም የኢራንን ባላስቲክ መሳሪያ አቅም ሙሉ በሙሉ እናወድማለን ከሚለው የቀድሞ አቋማቸው አፈግፍገዋል ነው የተባለው። እስራኤልም ሆነች ኢራን ማንኛውንም አይነት ራስን የመከላከል መብት የላቸውም ብለህ ለአንድ ሀገር መንገር አትችልም በማለት ቫንስ አስተያየታቸውን ሰጥተዋል። በመጨረሻም ስምምነቱ የሆርሙዝ ባህረ ሰላጤ የወደፊት አስተዳደር በተመለከተም ምንም አይነት ግዴታ አላካተተም። ኢራን አገልግሎት ክፍያ እንዳትጠይቅ የሚከለክል አንቀጽ የለውም። ሆኖም ቫንስ ማንኛውንም የወደፊት ስምምነት ይህ ባህረ ሰላጤ ዳግም የዓለም ኢኮኖሚ ማነቆ ሆኖ እንዳያገለግል ማረጋገጥ ላይ እንደሚያተኩሩ ግን ተናግረዋል። መረጃው የዲ ኒውዮርክ ታይምስ ነው። የተወደዳችሁና የተከበራችሁ የጣና ዴሊ ቤተሰቦች የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።